ከዚህ አልፎ ገና አክሱም ህዝብ እንኳን ሳያውቀው እዚህ ያለ ሳያውቅ ከዛ ተነስቶ መቀሌ ከመቀሌ አልፎ እንዳልኩት ካሁን በፊትም ቢሆን የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ ልክ እንደ ኢትዮጵያ ሲኖዶስ በጄኖሳይዱ ላይ በትግራይ ህዝብ ሁሉ ሲያልቅ መስጊዱ ሲመታ ህዝቡ ሲያልቅ አፉ ያልከፈተ ከወታደሮች ጋር ተሰልፎ የነበረ መጅሊስ ወይም ደግሞ የእስልምና ጉዳይ ሐላፊ አውዲ ሳይቀር እስከዛ ለዓለም ሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ሁሉና ማስፈራሪያ የሚመስል አዋጅ ሊያውጅ መጡ። ይሄ አደገኛ አካሄድ ነው። ይሄ ምን ተደርጎ የመጣ ነው? ይሄ በእውነት አሁንም የምለው እሱ ነው። አክሱም ያሉት የእስልምና እምነት ተከታዮች ወይም እዛ ያሉት እስካሁን እኮ እየተማሩ ነው። አጣርቻለሁ እኮ አሁን እኮ እየተማረ ምንድን ነው እያልከን ያለ? ሪሊ አክሱም የመጀመሪያ ጄኖሳይድ የተፈጸመባት አክሱም አይደለችም? ከሺህ ህዝብ በላይ ያለቀባት ደሞ የጨቀየች በደም በልጆቿ ደም ያ ሁሉ ሲጨረሽ አልነጋሽ በራሱ ሲደበደብ በመድፍ በእስልምና እኮ ስናይ የእስልምና እምነት አማኞች እናትና ልጅ እና ሌሎች ሲደፈሩ እንደማንም እንደ ሌሎች እህቶቻቸው ሁሉ ሲደረግ ትንፈሳትልና ደግሞ ወርደ መጥተ ማጥናት ሲገባል ሪያሊቲውን አይተ ከሚመለከታቸው ተነጋግረ መፍታት ሲችል እንዲህ ማንገብገብ ፌር አይደለም። ፍየትነክ አላህ አዛኝ ባይሆን ወንድሞቼ እኛ በመንሳራ ወንጀሎች አላህ ቢይዘን ኑሮ اللهم صل على محمد ሂጃብሽ ውበትሽ ነው፣ የእስልምና መገለጫሽ ነው። ሂጃብ ላይ እንዳትደራደር። አንድሽ ጸጉሪያ የታየባት የጀነትን ሽታ ትርቃለች ከተባለ እንዴት አንቺ አጅነቢ ለሆነ ሰው ዛሬ ቲክቶክ ሰው ሲያታልልሽ ፎሎው ሼር እናደርጋለን ሲሉሽ እንዳይሸውዱሽ፣ አንቺን ከመስመር እያስወጡሽ ነው። አንቺን ለጀሃነም እሳት እያንደራደሩሽ ነው። ስለዚህ ሂጃብሽን ጠብቂ፣ ከሚዲያ ራቂ። አላህ ዘንድ የምታገኙም እንዳይሻላል። መን ተረከ ሊላሂ ሸይአን አወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድ ነገር ነተ አላህ የተሻለ ይተካል። እህቴ ለአላህ ብለሽ ተው። ቲክቶክ ላይ የምትገላለጩ የምትጨፍሩ ለአላህ ብለሽ ተው። ወላሂ አላህ የተሻለ ያመጣልሻል። ኸይር ነገር አላህ ይወፍቅሻል። ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة። እነዛ ጌታችን አላህ ነው ብሎ ቀጥ ያሉ ሲሞቱ መላእክቶች ይወርዱባቸዋል። አብሽሩ ይሏቸዋል። አላ ተኻፉ እንዳትፈሩ፣ የምትሄዱበት ሀገር ጀነት ነው። ዱንያ ላይ በለፋችሁት በሰራችሁ ስራ የተዘጋጀላችሁ ጀነት አለ፣ እዛ ነው። ወላ ተሕዘኑ፣ ለቤተሰቦቻችሁ፣ ለልጆቻችሁ፣ ለሚስቶቻችሁ፣ ለንብረቶቻችሁ አትዘኑ። ለነሱ አላህ ሌላ አላቸው። አላህ ወኪል አስቀምጦላቸዋል። አትዘኑ ይሏቸዋል። ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን። ያ የተስፋ ቃል ኪዳን ሲገባላችሁ በነበረው ጀነት አብሽሩ ተበሰሩ፣ ለናንተ ጀነት አላችሁ ይሏቸዋል። ማንን? ረመዳን ተገዝቶ ሊሄዱ አይደለም። ረመዳንም አላህን ተገዝተው ከረመዳን በኋላም አላህን የተገዙ ማለት ነው። ስለዚህ ሀያታችን የተጻፈልን ስለማናቀው ዛሬ ነገ አቋርጣለሁ የሚቀጥለው ዓመት እገባለሁ ቆይ የውሙ አረፋ ሲመጣ ላንበል። ሁሌ ዛሬ ነው የኛ ቀን። ነገ በማን እጅ ነው? በአላህ እጅ ነው። ትላንትና ያሳለፍናቸው ያጠፋናቸው አሉ፣ አልፈዋል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ፣ ያንተ ሰዓት ማለት አሁን ያለህባት ናት፣ ተጠቀምባት። ነገ አንበል፣ ነገ በአላህ እጅ ነው። ስለዚህ ረመዳን ላይ ኸይር ሰርተን ከሆነ አላህን አመስግነን እንቀጥል። መጥፎ ከሰራን ደግሞ ምናድርግ? ተውባ ውላለ ተውባ እናድርግ። ያ ረቢ ላበላሸሁት ላጠፋው የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ። ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው። ሂጃብ ስርዓት አለው ስላለባበሶ በቁርአን በሐዲስ ብዙ የተወሱ የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን
እኛ እየተገፋን ነው ማለት የለበትም። ትክክል አይደለም። ይሄ ከሀገርህ ማን ነው የሚገፋ? ይሄ ንግግር እየተደገመ ሲሄድ እውነት ነው እየሆነ የሚሄደው። ትክክል አይደለም። ሀገራችሁ ነው የሚገባችሁ፣ መጠየቅ መብታችሁ ነው። ከሌሎች ወንድሞቻችሁ ጋር በሰላም መኖር መብታችሁ ነው። አሁንም እንደ ድሮ ግን እኛ ሁለተኛ ነን፣ እኛ የተገፋን ነን። ለማን ነው እየነገራችሁ ያላችሁት? ይሄ ንግግር እኮ ነው የቆየ እውነት እየሆነ የሚሄደው። እንደዛ ጥሩ አይደለም። በተለይ ወጣቶቹ እኔ ኢትዮጵያዊ ስለሆንኩ እኔ ሙስሊም ስለሆንኩ ይሄ ጉዳይ በህግ ይገባኛል ብሎ መጠየቅ ይቻላል፣ ችግር የለውም። ሌላው ቋንቋ ግን ናሬሽን ስለሆነ እያበላሸን ያለው በተለይ ወጣቶች ኮንሽስ ብትሆኑ ጥሩ ነው። ከእንግዲህ በኋላ ሁለተኛ ዜጋ